ዘገየ ይባላለሁ። መክሊት ማይክሮ ፋይናንስ ዋና ስራ አስኪያጅ ነኝ። መክሊት ማይክሮ ፋይናንስ በኢትዮጵያ ከተቋቋሙት ማይክሮ ፋይናንሶች መካከል አንዱ ነው። ተቋሙ ከተቋቋመ ጀምሮ ወደ 25 ዓመት አስቆጥሯል። በዚህ መሰረት ደንበኞቹ በዝቅተኛ የኑሮ ደረጃ የሚገኙ የህብረተሰብ ክፍሎች ናቸው። ማለትም ወጣቶች፣ ሴቶች እንደዚሁ በዝቅተኛ የኑሮ ደረጃ የሚገኙ የህብረተሰብ ክፍሎች ናቸው። መክሊት ማይክሮ ፋይናንስ ጋር መስራት የጀመርነው ከዛሬ 7 ዓመት በፊት ነው። እንዲሁም የስራ መነሻ ካፒታል ብድር ያገኘ ነው ከዚሁ ማይክሮ ፋይናንስ ተቋም ነበረ። ስሜ አይናለም አገሳ እባላለሁ። እየሰራ ያለሁት በምግብ ስራ ላይ ነው የተሰማራሁት። እኔ የምሰራ ደግሞ ከመክሊት ማይክሮ ፋይናንስ ጋር ነው። ብድር በማግኘት እየሰራው ነው። ስሜ አቤል ይባላል። አቤል ቤሌሞ ይባላል። እየሰራሁበት ያለው ዘርፍ ደግሞ በዶሮ እርባታ ላይ ነው። እዚህ ስራ ላይ ወደ 6 ዓመት 5 ዓመት እንደዚህ ቆይቻለሁ። ስራ ከመነሻው ጀምሮ የጀመርኩት ከመክሊት ማይክሮ ፋይናንስ ጋር ነው። በመክሊት ማይክሮ ፋይናንስ እኛም እየቆጠብን እየተጠቀምን ስኬታማና ውጤታማ እየሆንን ነው። እናንተም ተጠቀሙ፣ ቆጥቡ፣ እንደኛ ስኬታማና ውጤታማ ሁኑ ላለው